ከ11 ሰዓት በኋላ ደግሞ ሕማማቱ ስርዓት ይጀመራል። እንግዲህ በየቤተክርስቲያኑ ከዚህ ያላችሁ እዚህ እንድትመጡ ሌላውም ያላችሁ በዚህ እንድትመጡ እኛ ወደ እንድትመጡ እንፈልጋለን። ምናልባት መንገድ ካራቀባችሁ በቀር እዚህ እንድትመጡ እንፈልጋለን። እንግዲህ የሕማማቱን በዓል ሰግደን ጨርሰን ለትንሣኤ በሰላም ያድርሰን። የሚቀሩትን ደግሞ ነፍሳቸውን ይማርልን። ስንፈታው የቆየነው እድል ምናልባት ከዛሬ ቀን ጀምሮ እስከ ቅዳሜ ድረስ የሞተ ሰው ቢኖር አልተፈታም አይባልም። በዛን ሰዓት በሞተበት ቀን አይፈታም። ዛሬ የተፈታው በሁሉም ማንኛውም ክርስቲያን ሁሉ ማርልን እያሉ ነው ስንጸልይ ቆየነውና እግዚአብሔር ይመስገን ነፍሳቸውን ይማርልን። የምንሰነብተው ደግሞ እግዚአብሔር በጤና ያሰንብተን። እግዚአብሔር አምላካችን ከሁላችን ጋር ይሁን። አሜን። እንግዲህ ቀስ ብላችሁ ውጡ። ጸሎት ከጨረስን በኋላ በኋላ ቀስ ብላችሁ ውጡ። ዛሬ ብዙ መኪኖችን ተራብተው አብረውና የሰላም የጸጥታ ሰዎች በጣም እናመሰግናለን። በዓሉ ሁላችን ስለሆነ ሁላችንም ተባብረን እንደዚሁ አደመጥነው ደስ ይላልና እግዚአብሔር አምላካችን የተመሰገነ ይሁን። አሁን እዚህ በሰማይ